በህይወታችን እጅግ በጣም የምንጎዳባቸው አጋጣሚዎች ይኖራሉ። ውስጣችን የሰበሩ ክስተቶች ይኖራሉ። በተለይም የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ። ቶልስቶይ ነበር ይህንን ያለው። ሰዎች ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም፣ እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም፣ ወይም የማይችሉትን እንዲሸከሙ መጠየቅ የለብንም። ይቅር ብሎ ቀልብንም ትቶ ወደዛ ለመሄድ የማያስችል ያክል በደል ሊሆን ይችላል የተፈጸመባቸው። ያን መገንዘብ እጅግ ጠቃሚ ነው። ተበድለናል ብለን ደግሞ ድንበር አልፈን በሰዎች ላይ በቀል መፈጸምም ደግሞ አግባብ አይደለም። እስልምና ሁሌም የነቢዩ ሰለላሁ ዐለይሂ ወሰለም ሐያት ሚዛናዊነትን ነው የሚያስተምረን። ያን ሚዛናዊነት ህይወታችን ውስጥ ስናመጣው ግንኙነታችን የተስተካከለ ይሆናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።